ሰላም ለመሆን ያለን 5 ዓመት ብቻ። ነገሮች በሚገርም ፍጥነት እየተቀያየሩ ነው። ነገሮች በሚገርም ፍጥነት የሚለዋወጡበት ምክንያት ለምን ይመስላችኋል? ሰዎች የሚሰሩትን ስራ በቴክኖሎጂ ኤአይዎች እየተኩት ነው። ሰው ልጆች የሚሰራቸውን ስራ ከዛ በላይ ሰው ልጆች ከሚሰሩት በላይ በሚገርም ፍጥነት እየሰሩ የሚገኙ ኤአይዎች አሉ። ስለዚህ ነገሮች ወዴት እየሄዱ ነው? ከጥቂት ጊዜያት በኋላ ሰው ልጆች ስራ የማግኘት እድላቸው በጣም ዝቅተኛ ይሆናል። ሰርቫይቭ የሚያደርጉት ገንዘብን የሚያገኙት ሞር ደግሞ ሰክሰስፉል የሚሆኑት አስቀድሞ ትላልቅ ቢዝነስ የገነቡ ሰዎች ናቸው። ምክንያቱም አስቀድሞ ትላልቅ ቢዝነስ የገነቡ ሰዎች ቀጥረው በሚያሰሩበት ሰዓት ገንዘብ እየከፈሉ ያሰራሉ። አሁን ግን ነገሮች እየተራቀቁ ስለሆነ ሰዎች ኃይል እየቀነሰ ይመጣል። ኤአይ ደግሞ ነገሮችን ይቆጣጠራል። የሰው ልጆች የሚሰሩትን ነገር የሚሸፍን እየሆነ ስለሆነ ማለት ነው። ስለዚህ አሁን ካልጀመርን አሁን ትልቅ የምንለው ነገር ቢዝነስ ካልጀመር ነው አሁን የሆነ መስራት ያለብን አሁን ሲስተማችንን ቢውልድ ካላደረግን ፐርሰናል ብራንዳችንን ካላሳደግን አሁን እኛም ትልቅ የሆነ ቢዝነስ ለመገንባት ካልተነሳ ከጥቂት ዓመታት በኋላ ሰው ለመኖር ኢትዮጵያ ውስጥ ሰርቫይቭ ለማድረግ ከባድ የሚሆንበት ሁኔታ ነው የሚሆነው። ነገሮች በሚገርም ሁኔታ የኑሮ ውድነት እየጨመረ ነው። ፕላስ ደግሞ ሰዎች የሚሰሩትን ስራ ቴክኖሎጂ እየተካ ነው። ስለዚህ ሰዎች ምን ሰርተው ሰርቫይቭ ያደርጋሉ። ስለዚህ በጣም ግልጽ የሆነ ነገር ነው። ራሳችን ሰርቫይቭ ለማድረግ ለሌሎችም ለመትረፍ ግዴታ አሁን ፈጠን ብለን የራሳችን የሆነ ቢዝነስ መገንባት አለብን። ምክንያቱም ከጥቂት ጊዜያት በኋላ አሁንም ሰርቫይቭ ማድረግ ብቻ አይደለም በጣም ሰክሰስፉል የሚሆኑት አስቀድመው ትላልቅ ቢዝነስ የገነቡ ሰዎች ናቸው። ምክንያቱም ስራቸው መጀመሪያም የተለመደ ነው። በሰዎች ስራ ነው የሚሰራው። መጀመሪያም ስራቸው በሰዎች አይን ነበር የሚሰራው። ነገ ላይ ኤአይ መጣ፣ እነሱ ጋር ምንም የሚያገናኝ ነገር የለውም። እንደውም ውጤታቸው በጣም እየጨመረ እንዲሆን ስኬታቸው በስራቸው ሰክሰስፉል እንዲሆኑ ከሚያደርጉ ነገሮች ውስጥ አንዱ ነው በሰዎች ቦታ ኤአይ ተክቶ ስራቸውን የሚሰራላቸው ማለት ነው። በሰዎች ቦታ ኤአይ ስራቸውን አቀላጥፎ እንዲሰራላቸው በሚደረግበት ጊዜ ለእነሱ ሁሉ ተጠቃሚ ነው የሚሆኑት። አሁን ግን ተቀጥረው የሚሰሩ ሰዎች አብዛኛውን ጊዜ አሁንም በመቀጠር የምታሳልፍ ከሆነ ሰርቫይቭ ለማድረግ ከባድ ነው የሚሆነው። ስለዚህ የራስን መቀጠር መጥፎ ነው ማለት አይደለም፣ ግን እስከ መች ነው የሆነ ሊሚት መቀመጥ አለበት። እዛም ተቀጥረ እየሰራ የሆነ ነገር መፍጠር መቻል አለብን። ምክንያቱም ሰርቫይቭ ማድረግ ከባድ እየሆነበት እየመጣ ያለበት ጊዜ ስለሆነ ማለት ነው። ስለዚህ ነገሮች በሚገርም ፍጥነት እየተቀየሩ ነው። እኛም ሳንቀደም እንቅደም እላለሁ ሁሌም። እንደ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እንደዚህ አይነት አስተማሪና የሚያሻሽል ለራሳችን የሚቀይር ሀሳብ የምትፈልጉ ከሆነ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሀሳባችሁን ኮመንት ላይ ግለጹልን። ያላችሁበት ሰላማችሁ ብዝት ይበልልን።